በሀብት የምትበልጣውን ሚስት ያገባ ወንድ ትዳር ውስጥ ምን አይነት ቻሌንጅ ሊገጥመው ይችላል? I mean በግዴታ ነው እንደዚሁ መዘነጥ ፈልጌ። እሺ ስማችሁ ማን ልበል? ማህደር ሜሪ አምሮብሻል። አመሰግናለሁ። ምን አለ እንዴ ዛሬ? ምን እንደዚሁ መዘነጥ ፈልጌ። እውነት ደስ ይላል በጣም። አመሰግናለሁ። አይተንሽ ነው አለባበስሽ ሁላ ስቦን ያስቆምንሽ። አመሰግናለሁ። እሺ ከትዳር ጋር የተያዘ ጥያቄ ልጠይቅሽ። ባለ ትዳር ነሽ? አዎ። እሺ ትዳር ምንድነው እስኪ ንገሪኝ። ትዳር እንግዲህ በጣም ትልቅ ተቋም ነው። ቤተሰብ የሚገነባበት ነው። ትዳር ትግስት ከትዳር ጋራችን ጋር ተስማምተን ተቻችለን በመተሳሰብ የምንገነባው ቤተሰብ ነው። ወደፊት ልጆችም ስለሚመጡ ለዛ ለሚፈጠሩ ልጆች ሰላማዊ ኢንቫይሮንመንት መፍጠር አገር መገንባትም ነው። የሚወለዱት ልጆች እንግዲህ የምናንጻቸው እኛና ትምህርት ቤቶች ነው ከማህበረሰቡም ተጨማሪ ማለት ነው። ስለዚህ ትዳር ማለት ለኔ ባጭሩ እንደዚህ ነው። አግታችኋል? ቦይፍሬንድ አላችሁ? አዎ we're in a relationship ማንኔ ማች እሺ ቦይፍሬንድሽ እንዲሆን ያ ሰው የመረጥሽበት ምክንያት ምንድነው? That's a good question. He's kind. And we're friends በጣም ለብዙ አመታት. A lot of things I enjoy. It's a hard question to answer but that. ድንገት ሲሆን ነው ያጋባል። ስራ አለሽ ትሰራለሽ አይደል? ባለቤትሽ ስራ እንድትሰራ አልፈልግም ቢል ምን ትያለሽ? I mean በግዴታ ነው ሳይሆን በቃ እኔ ባትሰሪ ነው የምፈልገው ስራ እንድትሰራ አልፈልግም ቤት ስመጣ ሁሌ ላገኝሽ ፈልጋለሁ ቢልሽ ደስ ይለኛል። ፕሮፐር ሃውስዋይፍ ሆናል። እንደ ሁኔታው ነው። እኔ በተፈጥሮ ቤት ውስጥ ቁጭ ማለት የምችል አይነት ሰው አይደለሁም። ስራ ሳልሰራ ግን ለምሳሌ ምክንያቱ ምንድነው ነው it depends። ለምሳሌ ልጆችን በሰራተኛ እንዲያድጉ አልፈልግም ሊሆን ይችላል። ይሄ አሳማኝ ምክንያት ነው። ልጆችን ያው ወላጅ ቢያሳድጋቸው የተሻለ ነው። ለምሳሌ ይሄ ከሆነ እቀበላለሁ። ከዛ ውጪ ግን እንዳልኩሽ ነው በቃ it depends እንጂ ችግር የለውም። ዓለም ላይ ያሉ ባሎች እየሰሙሽ ቢሆን ምን ምክር ትመክሪያቸዋለሽ? Love and respect your wives. ሁሌም በተለይ respect ከምንም በላይ and yeah like በቃ that's your person so treat them how you want to be treated. Yeah, that's about it. ሚስቶቻችሁን አክብሩ። ዋናው ነገር ማክበር፣ ለሚስት ደግሞ ማሰብ። ምክንያቱም ሚስት ማለት ብዙ ነገር ናት። ያውን ሴት እንደዚህ ናት እንደዛ ናት አልልም ሲባል የኖረውን ነገር ድጋሚ አልደግመውም። ሴት ማለት ምን እንደሆነች ይታወቃል በዓለም ዙሪያ። ስለዚህ ልጅ የምትሰጥ ናት አይደለ ከምንም በላይ። ስለዚህ ሴቶችን ተረዱ፣ ሚስቶቻችሁን ተረዱ፣ አክብሩ፣ ውደዷቸው፣ ፍቅር ስጧቸው፣ ጊዜ ስጧቸው። ከምንም በላይ መከበር አለባት ሴት ልጅ። ያ ነው ሌላ መልክ አይተው ወደ ትዳር የሚገቡ ወንዶችን ምን ትመክሪያቸዋለሽ? አይናችሁን ጨፍኑ። መልክ ትዳር ላይ ምን ያክል ነው ማተር የሚያደርገው? It matters. Physical attraction matters. ግድ ነው ግን ደግሞ it can't be everything. አመል ትልቅ ነገር ነው። እሺ ሳያገቡ 30 አመታቸው ስለሞላ የሚደነግጡ እና ዴስፕሬት የሚሆኑ ሴቶች አሉ። ምን ትያቸዋለሽ? No, everything exactly everything happens in time. Like minimum, there's no such thing as 30 amat ምናምን. Age is just a number. Yeah, society pressure ያረጋል ግን still like I don't let the pressure get to you. እሺ ዓለም ላይ ያሉ ሚስቶች እየሰሙሽ ቢሆንስ ምን ትያቸዋለሽ? ምን ትመክሪያቸዋለሽ? ጥሩ ሴት ሆኖ to your husband አለ አይደለ? እንዴት ነው ሪስፔክት አድርጉ። የፈለገ ቢሆን husbandአችሁን ሪስፔክት አድርጉ። yeah basically love and respect ነው ማለት እንችላለን። ለሚስቶችም ያው ነው በቃ ባሎቻችሁን ማክበር፣ ለባሎቻችሁ መታዘዝ ስል ማለት ምን ማለት ነው? መገዛትን ምናምን በሌላ ትርጉም እንዳይወሰድ እንደዚህ ስል ግን በቃ ወንድ ልጅ የቤቱ ራስ ነው። ስለዚህ መከበር አለበት፣ መታዘዝ አለበት። ሚስት ለባሏ ብትታዘዝ ምንም ማለት አይደለም። ስለዚህ ታዘዙ፣ መታዘዝን አትፍሩ፣ ውደዱ ባሎቻችሁን።
ቤታቸውን እንዲናፍቁ አድርጓቸው። ጠንካራ ሴት ሁኑ። ባሎቻችሁን የምትደግፉ ፋይናንሻሊም ሳይኮሎጂካሊም በሁሉም ነገር በቻላችሁት ነገር ደግፏቸው ባሎቻችሁ። በሀብት የምትበልጣውን ሚስት ያገባ ወንድ ትዳር ውስጥ ምን አይነት ቻሌንጅ ሊገጥመው ይችላል? it depends on the person ግን ያው የበታችነት ስሜት ይሰማቸዋል። sometimes I'm so sorry ትንሽ የበታችነት ስሜት ሊኖረው ይችላል ግን it depends on the person like በራሱ ስቴብል የሆነ ሰው ከሆነ I don't think it matters like ያው insecurity ምናምን ካለበት ሊደብረው ይችላል። ይገቡ ባይነ ትዳር ውስጥ ባውንደሪና ራስን መቻል ወይ ጥገኛ አለመሆን ኢንዲፔንደንሲ የሚባል ነገር አለ ብለሽ ታስቢያለሽ? ኢንዲፔንደንሲ ማይሆንም ይርን ትዳር ውስጥ ሆኖ እንዴት ነው ኢንዲፔንደንት የምትሆኙ? it doesn't work like that። እኔ ያለ ብዬ አላስብም። እንዳልኩሽ ነው ምንም ነገር ላይኖር ይችላል ግን ፍቅር መኖር አለበት። በቃ ፍቅር ካለ ሁሉንም ነገር ማሸነፍ ይቻላል። ዛሬ ያለሽ በሙሉ ነገ ምንም ላይኖርሽ ይችላል። ዛሬ ምንም ሳይኖርሽ ደግሞ ነገ ሊኖርሽ ይችላል። ስለዚህ ዋናው ነገር ፍቅር ነው ትዳር ውስጥ ነው እንጂ ዲፔንደንት መሆን ኢንዲፔንደንስ መሆን በምን ዙሪያ በመጀመሪያ በምን ዙሪያ። ስለዚህ ምንም ነገር ማተር አያረግም ነው ዋናው ፍቅር ነው ትዳር ውስጥ። ይሄ ነው ማለት it's 50-50 ነው everything የሚሆነው family there's no such thing as independency። ባውንደሪ የሚባል ነገር ሳለ ትዳር ላይ እኔ ለምበኝ ነው ማስበው boundary ያለም that person ትዳር ሆኖ it's like you're one በቃ አለቀ there's no more independency or there's boundary ምናምን የለም እዛ ውስጥ አንድ ነሽ አለቀ። maybe in relationship እሱ ልታስብ ትችላለሽ እንጂ ወደ ትዳር ለመግባት እየተዘጋጁ ያሉ ሰዎች ምን ትመክራቸዋለሽ? አስቡበት ነው የምመክረው። ወንድም ሆነ ሴት ሰው ሁላ ስላገባ ብቻ ማግባት ተገቢ አይደለም። እድሜ ቢሆንም ለምሳሌ የማይስማሙ ሰዎች ተጋብተው ከሚለያዩ መጀመሪያውኑ ባይጋቡ ይሻላል። ስለዚህ ምንድነው አስበውበት ተጠናንተው ቢሆን ጥሩ ነው። በተወሰነም ቢሆን ትዳርን የሚሰጠው ፈጣሪ ቢሆንም ግን ትንሽ እቻቻላለሁ እችለዋለሁ ትችለኛለች እችላታለሁ የሚለው እንደዚህ አይነት ነገሮችን አመዛዝነው ቢጋቡ ባይ ነኝ። 20 አመት እና ከዛ በታች የሆኑ በፍቅር ግንኙነት ውስጥ ያሉ ልጆች ምን ትመክራቸዋለሽ? 20 አመትና በታች to be honest wise ሆነው እንዲመርጡ ነው and just በዛ ሰዓት ራሳቸው ምን መሆን እንደሚፈልጉ ማወቅ before doing anything አለ አይደለ you know think twice እንደሚባለው አስበውበት ምንም ነገር ቢያደርጉ ቢያስባለውና አለ አይደለ relationship is not the only way በዛ ሰዓት it's getting your life straightened up እንደዛ ቢያስባለው። ቤተሰቧን ፋይናንሻሊ ለመደገፍ ወጣ ስራ መስራት ያለባት ሴት ቤት ውስጥ ምን አይነት ነገር ሚስ የሚያደርግ ይመስልሻል? ያ ፋሚሊ እናት ሆና እሷ እናት ሆና ልጆች አሏት ብዙ ነገር ሚስ ያደርጋል። እናት is an important role ለቤቱ ለፋሚሊ like for the husband ጭምር ቤት ውስጥ መሆን አለባት ብዬ የማስበው እናት ናት። cuz እኔ እንጃ እሷ ናት straight up ልታደርግ የምትችለው። ልጆች በኢሞሽናል እንዲሁን በምን በቃል አይደለ miss out ያደርጋሉ without their mom in their house ብዙ ነገር miss out ያደርጋል። በዚህ ምክንያት ወደ ስራ ከመሆኗ የተነሳ ፋሚሊዋ እንዳይጎዳ ምን አይነት መፍትሄ ሰጀስት ታደርጊያለሽ? ላይክ እነሱ በሌሉበት ሰዓት ከቻለች መስራት ካልሆነ የቤት ውስጥ ስራ ላይ ካለ አይደለ ኦንላይን ጆብስ ምናምን መስራት ከቻለች እንደዛ አይነት ስራ ብትሰራ ያ ቤሲክሊ እንደዛ ያስባል። ሴት ይበልጥ እየተማረች በሄደች ቁጥር አካዴሚካሊ አድቫንስ እያደረገች በሄደች ቁጥር ቢሄቪየራሊ ምን አይነት ቼንጅ የሚኖር ይመስልሻል? arrogant ሆናለች ብዬ አላስብም to be honest it's just more independent ሆናለች so I feel like እንዴት ነው most of the time guys are leaders guys ናቸው ሰርተው ሴትን እንትን የሚሏት ምናምን ሲባል ዲፔንድ የምናደርግባቸው እነሱ ላይ ነው usually so አንቺ ስትሰሪ why do you need to depend on them ነገር ነው ገባሻ እንጂ arrogantነት አይመስለኝም it's just she got herself ነው it's not arrogant because she got herself she can do whatever she wants whenever she wants and she's not being arrogant ወደ ትዳር ለመግባት ትክክለኛ እድሜ ያለ ያለሽ ለሴት የለም ስልሽ if you're mature enough ስልሽ like ባላግብቼ ይዝናናለሁ like እንዴት ነው ባል ካገባ በኋላ I would have the life to be free ምናምን ብለሽ አይደል። ትዳር ውስጥ የሚፈጠሩ አለመግባባቶችን በምን አይነት መንገድ መፍታት ይቻላል ብለሽ ትመክሪያለሽ? መነጋገር የማይቻል ከሆነ ደግሞ አንዱ ትቶ ተነስቶ በመውጣት ነገሮች እስከሚረጋጉ በመውጣት ስልሽ ለተወሰኑ ሰዓታት
በመውጣት ያለው ነገር ሲረጋጋ እንደገና ቁጭ ብሎ መነጋገር በመተላለፍ I guess you just have to be wise እና ኬት ምክርሽ እንደምትወስጂ and ምን ይጠቅማል ምን አይጠቅምም ምናምን የሚለውን ነገር ማየት አለብሽ። you just አላ አይደለ እድሜ አይደለም I guess you just have to see what life teaches you እና take it seriously. Life is not a joke at the end of the day. Yeah.